ላይ የሆነ ነገር አስተምረን ማይስ እየደወሉ ነው እነ ሳራ መሲ ወይኔ ወይ እየደወሉ ነው ልጅቱ እኮ እየደወሉልኝ ስሜ በሩን አስደግፊው በሆነ ነገር በሩን በሆነ ነገር አስደግፊው እንደምንም ብለሽ አድርጊ በወንበር ምናምን ይኸው ልጆቹ ይሄ ሙሊት እየመጣች ነው ተረጋጊ ለአንቺ ለእሷ ናት ይኸው መኪና ውስጥ እየገባሁ ብለሽ ልጅ በይ ሆናለሁ ጩሂ እራስሽ ነፍሴ ነው እኮ ሆናለሁ ከተሰማማ ጮሃለሁ ጌታ ልጆሃለሁ ቻርጅ አድርጊ ሞባይልሽን ቻርጅ አድርጊ እንግዲህ በጣም ያሳዝናል ትላንትና የሆነው ነገር ትላንትና ሌሊት ዛሬ ሌሊት ማለት ይቻላል በቀን 25 በዱባይ አንዲት እህታችን ከአሰሪዎቿ ጋር ተጣልታ ደግሞ ባላደረገችው ወንጀል በራሳቸው ምክንያት ወርቅ ወስደሻል በሚል የሁሉ ድብደባ ልጅቷ ላይ በጣም ብዙ ነገር ነው የደረሰባት። ግን ሆኖም ፈጣሪ አድኗታል። ልጅቷ ጎበዝ በመሆኗ እነሱ ሲደበድቧት ከነሱ እጅ አምልጣ ወደ ክላሷ ገብታ የክላሷን በር ዘግታ ድረሱልኝ ብላ ሚዲያ ላይ ወጣች። እነ ሳሪ ጉቺ እንዲሁም ደግሞ እነ ሙኒት ጋር በውስጥ ሎኬሽን ልካ አድራሻዋን አሳውቃ እንዲደርሱላት አደረገች። እስኪደርሱላት ግን በጣም አሰቃይቷታል። ከዛ በፊት ክላሷ ከመግባቷ በፊት በጣም ደብድቧታል። ግን እንደምንም አምልጣቸው ክፍል በመግባቷ ለዛውን ክላሷ ገብተው እንኳን አልተዋትም። ምክንያቱም በጣም መምታት ስለፈለጉ እሷን መጉዳት ስለፈለጉ የክላሷን በሩላ ሰብረው መጨረሻ እንደገና ሻወር ቤት ገብታ ሻወር ቤት ቆልፋ ነው ራሷን የተከላከለችው። በጣም ከባድ ጊዜ ነበር። በጣም ከባድ ሌሊት ነበር። 13,000 ሰው ሁሉ ቁጭ ብሎ የተከታተለው ላይ በጣም በፍርሃት ማለት ነው። በጣም አስደንጋጭ ነበር። የልጅቷን አለመረጋጋት፣ የነሱ ጩኸት ተባብረው ለአንዲት ሰራተኛ ሙሉ ቤተሰቡን እናት፣ አባት፣ የአሰሪዋ እናት፣ አባት፣ ባል ጭምር ልጆቹም ጭምር ለሷ ማለት ነው ባደረገችው ጥፋት ቢሆን እንኳን እሺ። ግን እና አረቦች አንዳንዴ በጣም ልንጠነቀቃቸው ይገባል። በተለይ ሌላ ዜጋ ከሟጥኖች ከዚህ ሀገር ከኢማራቱ ሳውዲም ሊሆን ይችላል ከዛ ውጭ ያሉት ሰራተኛ ላይ በጣም ሰራተኛ ይበድላሉ፣ ይመቱናል፣ ብዙ ነገሮች መጨቃጨቅ፣ ብዙ ነገሮች እናይባቸዋለን። እና እንደዚህ አሰሪ ቤት እንደዚህ ስንሰራ ጥንቃቄ ያስፈልገናል። አይዲ ያሰሩልን አይዲ ተቀብለን ፎቶ አንስተን ለቤተሰብ ወይም ለጓደኛ ብቻ ቅርባችን ላለ ሰው መላክ መቻል አለብን። ኦር በስልካችን ማስቀመጥ አለብን። ምክንያቱም አይዲ ላይ የስፖንሰራችን ስም አለ። የሆነ ነገር ቢደርስብን እንኳን ማወቅ ይችላሉ። ግን ብዙዎቻችን እንደዚህ ጥንቃቄ ስለማናደርግ ብዙ እህቶቻችን እንደ ቀላል ሞተዋል። ኢቭን እንደዚህ ገሏቸው እንኳን ራሳቸው እንዳጠፉ አድርጎ አስመስሎ ነው። እንግዲህ ብዙ ነገሮች ናቸው፣ ብዙ ነገር ነው የሚሰሩት አረቦች ሰራተኛ ላይ ማለት ነው። ስለዚህ እኛ አሁን ጊዜው ተሻሽሏል። ስደት ላይ ያለን ልጆች በጣም ጥንቃቄ ልናደርግ ይገባል። መጥፎ መዳሞች ያሉበት ቤት በቃ ለጓደኞቻችን ማሳወቅ ያለብን። የቤት ቁጥሩን፣ አካባቢውን እንዲሁም ሎኬሽኑን መያዝ መቻል አለብን። የሰዎቹ ስም፣ ስልክ ቁጥራቸው። ምክንያቱም አብዛኞቹ እንደዚህ አይነት ነገር ስለሚያደርጉ ሰው ድረስልን ብለን ራሳችን ለማዳን እንኳን እንትን ብንል በዛ በሰጠናቸው አድራሻ ይደርሱልናል። እንግዲህ ትላንትና 13,000 ሰው ሳራ ቤት ቁጭ ብሎ የተከታተለው ላይቭ ልጅቷ ጎበዝ በመሆኗ ነው አድራሻዋን በትክክል የቤት ቁጥሩን ተናግራ መውጣት የቻለችው። በዛ ሰዓት እንግዲህ ፖሊስ መጣ። ኢቨን እነሱ ከዛ በፊት አረቦቹ ፖሊስ ሳይሆን የራሳቸው ሰው ነበር ወንዶቹ እያስመጡ ልጅቷን ለመጉዳት ነበር እንትን ሲሉ የነበረው። ግን ምክንያቱም ፖሊስ ቢመጣም ብንደውል እንኳን ቢመጣ በር ላይ ቆሙ ነው ያለውን ነገር ውስጥ ያሉትም ሰው እንዲወጡ እንዲያናግሯቸው ሰራተኛውም እንድትቀርብ ምናምን የሚያደርጉት። እነዚህ ግን የራሳቸው ሰው
ፖሊስ አስመስሎ አምጥቶ በሩን ሲያሰብሩ፣ ልጅቷን ሲያስፈራሩ፣ ብዙ ነገር ሲያደርሱባት ነበር እና ፕሊዝ በጣም ጥንቃቄ ልናደርግ ይገባል። በተለይ እነዛ ነገሮች ስልክ ቁጥር፣ አይዲያችን ፎቶ አንስተን ስልካችን ውስጥ ማስቀመጥ መቻል አለብን። በስልካችን ካርድ ማስቀመጥ መቻል አለብን። ምክንያቱም ከእነሱ ስንጣላ ዋይፋይ ይዘጉብናል፣ ኢንተርኔቱ ይዘጉብናል። ያ ከዘጉብን ቀጥታ መስመር ከሌለን እንዲሁም ደግሞ ዳታ ከሌለን ራሳችን ማዳን አንችልም ማለት ነው እና ስለዚህ በስልካችን ካርድ እናስቀምጥ፣ አይዲያችን ፎቶ አንስተን እናስቀምጥ፣ በስልካችን ለጓደኞቻችን ለቤተሰቦቻችን እንላክ። የቤቱ ሎኬሽን፣ የቤት ቁጥሩ አብዛኛው ብዙ ሰው ውጪ እንዲወጣለት ማይፈቅዱ አሉ። ግን በሆነ አጋጣሚ ቆሻሻ ልንጥል ሊሆን ይችላል። በሆነ አጋጣሚ ወጣን ጊዜ አካባቢው ላይ ምን እንዳለ የቤት ቁጥሩ ስንት እንደሆነ ማወቅ መቻል አለብን። የአሰሪያችን ስም፣ የስፖንሰራችን ስም ማወቅ መቻል አለብን። እነዛ ካደረግን ከፈጣሪ በታች አሁን ላይ ዱባይ ያለው በጣም ብዙ ነገሮች እየተሻሻሉ ነው። በተለይ በሚዲያ ሳራ ብዙ ልጆች በሚዲያ የሚሰሩ አሉ። እንደዚህ በጣም በደል የሚደርስባቸው ልጆች በሚያቀርቡት መረጃ ሂዶ እገዛ እየተደረገላቸው ከዛ ነገር እንዲወጡ እየተደረጉ ነው። ስለዚህ ራሳችንን ለማዳን አረብ ቤት እስከሰራን ድረስ ሁሌም ራሳችን ዝግጁ ማድረግ አለብን። ብዙ ጊዜ ስልካችን በስልካችን መጠቀም መቻል አለብን። እንደዚህ ብዙ አረቦች ይማታሉ፣ ስራ ሲያሰሩ ይማታሉ። እኛ መልሰን መምታት አንችልም። ለምን? እናከብሯቸዋል። ግዴታችን አሰሪዎቻችን ስለሆኑ መምታት እንችላለን። ግን እዚህ ጋር የሚይዘን ነገር አለ። ነገር ግን ሳያውቁ እንኳን እነሱ ሁል ጊዜ የሚመቱንን ቦታ ካሜራ እንደዚህ እንትን አድርገን መረጃ መያዝ መቻል አለብን። በጣም የሚያስቸግሩን እንደዚህ ካሉ ማለት ነው። እና ከዚህ በፊት ሳውዲም ላይ ብዙ ቦታዎች እንደዚህ አይነት ነገሮች ይፈጠራሉ። ሳውዲ ላይ የዛሬ 5 ወራቶች በፊት ነው አይታችኋል። ልጅቷ 20 ሺህ ሪያል ካሳ ያስከፈላትም ማለት ነው በሴትዮዋ የተነሳ። በእርግጥ እሷ ያን ቪዲዮ ባታስቀምጥም ግን ፈጣሪ ምክንያት አድርጎላት ወደ ሚዲያ በሌሎች ሰዎች የሚደርስባትን በደል በሌላ ሰዎች ምክንያት ወጥቶላት ልጅቷ ለመዳን ትችላለች፣ ወይንም ደግሞ ሰዎቹን ወንጀለኛ ለማስባል ትችላለች። ስለዚህ ስልካችን እንደዚህ አይነት ነገር መጠቀም አለብን። ወንዶቹም ሊሆን ይችላል ከሀገር መጥቶ ለማይፈልጉት እነሱ አስበው የመጡ ስራ ሌላ፣ ግን ወስቶ የሚያስገቧቸው ስራ ሌላ። ስለዚህ በዛ ሰዓት ያንን ስራ አንሰራም ሲሉ አብዛኛው አረቦቹ እየመቱ አስገድዷቸው ነው እንዲሰሩ የሚያደርጓቸው። ስለዚህ ኢቨን እንደሚመቱ የሆነ እንትን ቢሉ እንኳን ምክንያቱም ፖሊስ ቢጠሩ ወይ በሆነ ምክንያት ህግ ፊት እንኳን ቢቀርቡ ውሸቱ እንደሆነ ነው። ግን እንደዚህ ትንሽ የሚሆን መረጃ ካስቀመጥን ግን ከዛ ነገር ነፃ መውጣት ራሳችንን ማዳን እንችላለን። ስለዚህ እጃችን ላይ የያዝነውን ስልክ አንዳንዴ እንደዚህ አይነት ቦታ ያለን ምቹ ቦታ የሰዎቹን ጸባይ መቼም አውረናቸው በኖርን ቁጥር እናውቀዋለን በዛ ቁጥር ሁሉ። ስለዚህ ለራሳችን ጥንቃቄ ማድረግ አለብን፣ ሰው እንዲደርስልን ህይወታችን እንድናድን ማለት ነው። ስለዚህ እህታችን እንግዲህ በሰላም ወጥታለች። በዛ ሰዓት 3 ሰዓት ከሌሊቱ 3 ሰዓት እስር ቤት ሄዳ መደብደቧን ታይቶላት እንግዲህ ዛሬ ወጥታለች። ካንስሌሽን ወረቀት ፓስፖርት ለመውሳት ተሰጥቷት ከዛ ቤት እንዲያስወጧት እንግዲህ ተፈራርሞ ልቆላታል። ኦልሬዲ ከነሱ ቤት ወጥታለች ማለት ነው። ሰዎቹ ናቸው ወንጀለኛ። በእርግጥ ክስ መክፈት ትችላለች፣ ግን ያው መመላለሱ ብዙ ነገሮችን ስለሚኖሩ ዘጋ ያው እሷ ዋና ደህና መሆኗ ነው። ከዛ ቤት መውጣቷ ነው። ካንስሌሽን ወረቀቷን ተቀብላ ለመውጣት ትችላለች። ላደረገች ኢትዮጵያኖች በጣም ደስ ይላል። በቃ ማታ ያለውን ነገር ላይቭ የተከታተለ ሰው ታውቁታላችሁ እና በጣም ደስ ይላል። እንደዚህ እኛ ስንተጋገዝ በጣም ያምርብናል። ከተጋገዝንም ደግሞ አብዛኛው ጊዜ አረቦች እንትን የሚሉ ማለት ሰው እንደሌለን ስለሚያስቡ ነው። ምክንያቱም እኛ ከቢሮ ነው ያመጡን ወይም ከሆነ መጣን እነሱ ቤት እንደምንሰራ እንደዛ አይነት ሰው የሆነ ነገር ባደርጋትም ማንም እንትን የሚል ነገር የለም። የአብዛኞቹ ድፍረት ይህንን ነው ማለት ነው። ግን አሁን ላይ ያለውን ነገር ዱባይ ላይ ያለውን ነገር በጣም ደስ ይላል። ስለዚህ ቤት ውስጥ የምንሰራ እኛ ሰራተኞቹም ደግሞ
እንደዚህ አይነት ነገሮችን መጠቀም አለብን። ስለዚህ ሰው እንዲደርስልኝ ይሄ ማድረግ አለብኝ። ያው በየቤቱ ችግር የለም አይደለም፣ በጣም ብዙ ችግሮች አሉ። ግን ለችግሮቻችን ከፈጣሪ በታች ራሳችንን መብት ማምጣት እንችላለን። እህታችን እንግዲህ ህይወቷ ሳያልፍ በነፃ ከዛ ቤት ስለወጣች እጅግ በጣም ደስ ብሎናል። በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን። ምን ይሳነዋል እና በሰላም ወጥታለች። እንግዲህ ሌሎቻችንም ይሄንን ነገር ጥንቃቄ እናድርግ እላለሁኝ። አንዳንዴ ባደረገችው እንትን ነገር ቢሆን ኦኬ፣ ግን ባላደረገችው ነገር አረቦች ሊጠምድን ወይ በሆነ ነገር እንትን ሲሉ እንግዲህ እንደምናውቀው ነው ብዙ ምክንያቶች ብዙ ነገሮች እንትን እንላለን እና ስለዚህ በትኩረት ልንከታተላቸው ይገባል። ያው አብረናቸው አይደለም ምን ውለው አብረናቸው አይደለም እናድረው